አወራረሽ እንዴት ነው? ስተት እንደሰራ ሰው እንኳን እኮ አይደለም እኮ እየተለማመጥኳችሁ ነው። ምንድን ነው የምትለማመጥኝ? ይቅርታ ጠይቀው። ልጁ ግን ይቅርታ ለመጠየቅ የሚጋብዝ ፊት እንኳን የለውም። እያየሁ ነዋ። ጭራሽ እኔን ለማስገደድ ነው እየሞከረ ያለው። ጤነኛ አይደለሽም እንዴ? ምንም ጤነኛ አይደለሽም። አይደለም አንተ ራስህ ጤነኛ አይደለህም። ተወጣጠሪው ስነ ስርዓትሽን ያዥሽ። እንደዚህ የምታወሪ ከሆነ እንዳትደውይልኝ ይላል። በአንቺ ምክንያት መሰለኝ እዚህ ነገር ውስጥ የገባሁት አይደል እኮ። በቃ ይቅርታ በስነ ስርዓት አውሪ። እኔን አይደለም መጠየቅ ያለብኝ። እኔ ከዚህ በኋላ ይቅርታስ ብለሽኝ ከዛስ ምን ድጋሜ ቀለበት አስራለሁ? ምን አውቃለሁ እኔ። የሁሉ ጊዜ ደበቅሽኝ አይደል ብሩኬ? በቃ እሺ ብሩኬ በቃ እሺ። ምን ይባል ይቅርታ። ቀለበትም ያህል ነገር አስሮ ይቅርታ ይቅርታ አልሽኝ እኮ እኔ። እሺ ምን ላድርግ? ችግር የለውም ልበል? ምንድን ነው ፈልጊው? ችግር የለውም ብዬ በቃ መተው ነው ያለብህ። እኔ ጋር ቦታ እስከሌለው ድረስ ይቅርታ ስለ መተው ነው ያለብህ። እኔ ጋር ምንም ትርጉም እንደሌለው እየነገርኩ ነው እንዴ። በጣም ተጫዋች፣ በጣም እየተለማመጥኩ እየነገርኩ ነው። ተጫዋች ነሽ በጣም እውነት። በጣም ቀልደኛ ህይወት ላይ ቃቃ ትጫወች ያለሽ ወይስ ልጅ እያለሽ አልጫወሽም? ቀልድ እንዲህ ባለቤት አገባን ቀለበት ምናምን ለዛ ይሆናል ማለት ነው። በስነ ስርዓት ወሪሽ ምትወሪውን ነገር ገና የገባንበትን ሞጫውን ላላውቅም። በቃ ከዚህ በላይ እንድጫወብኝ አልፈልግም። እሺ ምን ከዚህ በላይ እንድጫወብኝ አልፈልግም። እሺ እኔ እኮ ግራ ነው ያጋባሽ። በጣም እየተለማመጥኩ ነው እኮ። እኮ ዝም አልኩልሽ፣ አንቺንም ዝም አልኩሽ እኮ። እሺ እና መረጋጋት ነው ያለብህ። እሺ እንዴት እሺ የሚያረጋጋ አንድ ነገር ልጁ ለምንም ነገር ተረጋግቼ አንድ ነገር እሺ የሚያረጋጋ አንድ ነገር ምን አትሽ ጭንቅላትሽ መልስ ነው የሚፈልገው ከአንቺ የሚያረጋጋ አንድ ነገር። እሺ እንዴ ልረጋጋ? እኔ ጋር ምንም ትርጉም የለውም። ልጁ እራሱ የሚፈልገውን ነገር እንደሆነ እያስገደደኝ ነው። እኔ ስለ ልጁ አይመለከተኝም። በቃ እኔ ለሱ እንደማልሆን አምኖ ተቀብሎ መኖር አለበት። እና ታዲያ ለሱ ስለ እኔ የማልፈልገው ህይወት ነው እንዴ? አይደለም እንደዚህ ያላልኩም። ወጥቶኛል መስለው አንተ ከመቼ ጀምሮ የማንም ባጠባቂ ነህ አንተ? አመሰግናለሁ። እንዴ አንተ የወንዶችን ባጠባቂ ነህ እንዴ? የምትሄጂ ከሆነ ነይ ሂጂ። በእናትሽ ሌላ ነገር ተፈጥሮ እዚህ የሊና ተሳትፎ ነይ ሂጂ። እንዴ ሀይሚ ሂጂ። እኔ ቤት ላስገባሽና ምትወሪ ከሆነ በስልክ ሂጂ እያልክ እያስፈራራኸኝ አይደለም? እኔ አሁን ለትንሽ መሄድ አልፈልግም። ገብቶሻል? የሚያስጠላ ስሜት ውስጥ ነኝ። እሱ አያገባሽም። እኔ ለራሴ ያለው በቃ ነይ ሂጂ። ቤት ላስገባሽ እንደፈለግሽ ነይ። ከዛ ነይ ሂጂ እኮ ተረጋግተህ ሂጂልኝ። ሀይሚ አትጮህብኝ፣ አታስገድደኝ። እኔ ለቅቄሽ ሂጂ። የሆነ ነገር ተፈጥሮ ሌላ ሙድ ውስጥ መግባት አልፈልግም። ሂጂ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው። የምከተልህ የምናፍቅህ ሁሌም የኔው ነህ። አንተ ልጅ ወድጄ ነው ሸጋ ልጅ አፍቅሬ ነው።